ሰላም እንደምን ሰነበታችሁ የአሜን ቲዩብ ቤተሰቦች። ዛሬም እንደተለመደው ከመጽሐፍ ቅዱስ ከስንክሳር ገድላትና ቅዱሳን መጽሐፍት እንዲሁም ከተለያዩ መንፈሳዊ መጽሐፍት የተውጣጡ ጥያቄዎች ይዘንላችሁ መጥተናል። ቆይታችሁ ከኛ ጋር ይሁን። ቀጥታ ወደ ጥያቄው። ተራ ቁጥር 1 ሊቀ ነቢያት ሙሴ 10ቱ ትእዛዛት የተቀበለው በየትኛው ተራራ ነው? በታቦር ተራራ፣ በሲና ተራራ፣ ሐመር ውሃ፣ በአራራት ተራራ? መልሱ በሲና ተራራ። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፉባቸው ከድንጋይ የሆኑ 2 ምስጢር ጽላቶች ሰጠው ይላል ኦሪት ዘጸአት 31 ከቁጥር 18 ላይ ማለት ነው። ጥያቄ ተራ ቁጥር 2 ደቀ መዛሙርቱ ለመጀመሪያ ጊዜ ክርስቲያን የተባሉት በየትኛው ከተማ ነው? በቁስጥንጥንያ፣ በእስክንድርያ፣ ሐመር ውሃ፣ በአንጾኪያ? መልሱ ሐመር ውሃ፣ በአንጾኪያ። ደቀ መዛሙርቱ በአንጾኪያ ክርስቲያኖች ተብለው ለመጀመሪያ ጊዜ ተጠሩ ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 11 ከቁጥር 26 ማለት ነው። ጥያቄ ተራ ቁጥር 3 ጎልጎታ ማለት ምን ማለት ነው? የራስ ቅል፣ የመስቀያ ቦታ፣ ሐመር ውሃ የወንበዴ መቅጫ? መልሱ ሀሌታ ውሃ ራስ ቅል። ጎልጎታ ማለት የራስ ቅል ቦታ ወይም ቀራንዮ ማለት ነው። ቃሉ ከዕብራይስጥ ጎልጎታ የመጣ ሲሆን ጌታችን ኢየሱስ ክርስቶስ የተሰቀለበት ቦታ ነው። ማቴዎስ 27 ከቁጥር 33። ጥያቄ ተራ ቁጥር 4 ትንሣኤ ሙታን የለም ይሉ የነበሩ እነማን ናቸው? ፈሪሳውያን፣ ለሰዱቃውያን፣ ሐመር ውሃ መልካውያን? መልሱ ለሰዱቃውያን። ሰዱቃውያን መላእክትን መናፍስትንና ትንሣኤ ሙታን ያምኑ ነበር። የሐዋርያት ሥራ ምዕራፍ 23 ከቁጥር 8 ላይ ማለት ነው። ጥያቄ ተራ ቁጥር 5 ኢትዮጵያዊ ጃንደረባ ያጠመቀው ማን ነው? ቅዱስ ፊልጶስ፣ ለቅዱስ እስጢፋኖስ፣ ሐመር ውሃ ቅዱስ ጢሞቴዎስ? መልሱ ሀሌታ ውሃ ቅዱስ ፊልጶስ። ፊልጶስ በመንገድ ላይ ለኢትዮጵያ ጃንደረባ ወንጌል አስተምሮት ከዚያም አጠመቀው ይላል የሐዋርያት ሥራ ምዕራፍ 8 ከቁጥር 38 ላይ። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። በቀጣይ በሌላ ጥያቄዎች እስከምንገናኝ ቸር ቆዩ።